ና ወስናለሽ ማለት ነው። ምክንያቱም ማያን እፈልግላለሁ አመጣላለሁ በማለት እንግዲህ ኮስተር ብላ ማለት ነው ለቅዱስ ስትናገር ነበር። ቅዱስ እጅጉን በጣም እየተረበሸ ነው ከበፊቱ አሁን በይበልጥ ማለት ነው። እጅግ በጣም እየተረበሸ ይገኛል። ምክንያቱም ማያን የምትመስል አለባበሷ ሁሉ ነገሯን ስላየ እንግዲህ አልፋ የምትሊውን የእሷን አይነት ልብስ ነው የለበሰችው። ማያን ነው የምትለብሰው አንጡልኝ በማለት እንግዲህ ራሱን እንደሳተና እንደወደቀ ያው አይተናል ማለት ነው። ሲቀጥል ደግሞ አሁን ላይ ሮዚ ማለት እሱን ለማረጋጋት ሞክራለች ማለት ነው። በምታረጋጋበት ሰዓት እንዲሁም እንዲነቃ እንዲረጋጋ በምታደርግበት ሰዓት እንግዲህ ይብን ሰላም ራሱ በጣም ነበር የተመለከተቻት ማለት ነው። ስለዚህ ሮዚ አንድና አንድ ያው ከቅዱስ ማለት ነው ፍቅር ይዟታል ማለት ነው። ከዚህ በፊትም ለምንድነው ስለሱ የማስበው ለምንድነው ስለሱ የሚጨነቀው እያለች ነበረ። አሁን በግልጽ ግን ያው የቅዱስ ፍቅር እንግዲህ እንትን ብሏታል ማለት ነው። ሲቀጥል ደግሞ አሁን ላይ ማያን የማግኘቷ ሁኔታዋ ማለት ነው የግድ ጠንክራ እንደምትበረታ ማለት ነው። ምክንያቱም የግድ መገኘት አለባት ላንተም ለኔም ሲል የግድ እሷ መገኘት አለባት በማለት እንግዲህ ተናግራለች። ሲቀጥል ደግሞ በጣም እድለኛ ነች እውነት ለመናገር እንደዚህ ያለ አፍቃሪ በመኖሯ እጅግ በጣም እድለኛ ነች። አሁን አንተን ብታገኝህ በራሷ የምትቀና ነው የሚመስለኝ በማለት እንግዲህ ለቅዱስ ራሱ ማህያ ተብዬዋ ያው ቅዱስ እንደዛ ስለወደዳ ስላፈቀራት ሁልጊዜ እሷን እያለ ማለት ነው ማህያ እያለ የሚጠራት አፍቃሪውን ቢያገኛት በእርግጠኝነት እንደዛ አይነት አፍቃሪ በአሁኑ ሰዓት መገኘቱ እሷ ራሷ በራሷ ላይ የምትቀና ይመስለኛል በማለት እንግዲህ ሮዚ ተናግራለች ማለት ነው። እና አሁን ላይ ሮዚ ያው አጠቃላይ ማለት ነው የቅዱስን ፍቅረኛ ፈልጋ እንደምታገኝ ቃል ገብታለታለች ማለት ነው። የግድ ነው መገኘት አለባት ብላለች ማለት ነው። ወስናለች። ስለዚህ በእርግጠኝነት ያው ከቅዱስ ጋር በዚህ መልኩ ይብን እንኳን በትንሹ ከተግባባች ያ ማለት እንግዲህ ከማይካ በይበልጥ መልኩ እንግዲህ ሮዚ ከቅዱስ ጋር ተስማምታለች ማለት ነው። ማይካ ከቅዱስ ጋር ለመግባባት በጣም ፈልጋ ነበረ። እንግዲህ ምግብ እያመጣች እንደምታዩት ቅዱስን ለመግባባት ሞክራ ነበረ። ግን ደግሞ ቅዱስ ወሬውኑ ነበር ሲያባረራት የነበረው ማለት ነው። ማይካን አባሮን ነው። ከዛ ሮዚ ስትመጣ እንደውም ከተቀመጠበት ለቀቅ በማለት እሱ ከተቀመጠበት እንድትቀመጥ ራሱ ቦታ እየሰጣት ነበር ማለት ነው። እና በዚህ ሰዓት እንግዲህ ማይካ አይታለች ማለት ነው። ሮዚና እንዲሁም ደግሞ ቅዱስ እንዴት ተግባቡ፣ እንዴት በአጭር ጊዜ ውስጥ ምን ብትለው ነው ይሄ ልጅ ሊቀርባት የቻለው፣ እንዴት ካልጠፋ ሰው እንዴት ከብድ ጋር ትሆናለች ስትል የነበረችው እንግዲህ ማይካ ማለት ነው። በይበልጥ ደግሞ ቅዱስና ሮዚ ተስማምተው ስታያቸው እጅግ በጣም ነበር የተበሳጨችው የተናደደችው ማለት ነው። እና እንዴት ነው ልትግባባው የቻለችው፣ እንዴት ነው እሱስ ሊቀርባት የቻለው እያለች እንግዲህ እሷም ብዙ ጊዜ ማለት ነው ቅዱስን ለመቅረብ ሞክራ ነበር ማይካ። ግን ደግሞ አልተሳካላትም ማለት ነው። አልቀረበችም ማለት ይቻላል። አልተሳካላትም። ስለዚህ በሮዚ ሁኔታ እጅግ በጣም እየቀናች ያለችው ማይካ ማለት ነው። ሲቀጥል ደግሞ ሮዚ አሁን ላይ እንግዲህ ቅዱስን ቃል ገብታለታለች። ስለዚህ በእርግጠኝነት ቀጣይ ማለት ነው እሷን ማህያ ተብዬዋን ከቅዱስ ጋር በመሆን በፎቶም በምንም ፎቶ አለችው። በነገራችን ላይ ፎቶ ዞ ሲያለቅስ ነበረ ማለት ነው። ወይም ደግሞ የሚወዳትን የሚያፈቅራትን ማህያን ፎቶ እያየ እጅግ በጣም እንትን ሲል ነበረ። ስለዚህ ፎቶውን በሆነ አጋጣሚ ታያለች። ፎቶውን አገኘሽ ማለት ደግሞ የሆነ ጭናጭል አገኘሽ ማለት ነው ሮዚ ማለት ነው። ስለዚህ በዚያ አማካኝነት በእርግጠኝነት ያው ማህያን ማለት ነው የምታገኛት ይሆናል ብለን ተስፋ እናደርጋለን ማለት ነው። ሌላው እንግዲህ አሁን ላይ ማይካ ያው የሮዚን እናት ለማሳመን ችላለች ማለት ነው። ያ ማለት ራሷ ጥፋት አጥፍታ ራሷ ስህተት ሰርታ ስህተት እንዳልሰራችና ጥፋት እንዳላጠፋች አድርጋ እንግዲህ አስመስላ አልፋለች ማለት ነው። ምንድነው ያደረገችው? ራሷን ማለት ነው እንግዲህ ቤት ውስጥ ቆልፋባት ሰላም ሄዳ ነበረ። ስልኳንም ስለወሰደችባት የሆነ ነገር መፍጠር አለብኝ፣ ስለዚህ በፍጹም የኔ ነገርማ ሁሉም ነገር መክሸፍ የለበትም፣ ስለዚህ የግድ የሆነ ነገር ማሰብ አለብኝ ካለች በኋላ እንግዲህ
ያው አስቢ በማለት ማይካ ማለት ነው ራሷን በራሷ ሀሳብ ብልጭ አለባትና ምንድነው ማድረግ የፈለገችው ራሷን እስርስር አድርጋ ማስቀመጥ ነበረ ማለት ነው። ስለዚህ እነሱ አስረዊ ነው በማለት እንግዲህ ሰላም ነው ይሄ ሁሉ ነገር ያደረገችው በማለት እጅና እግሯን በማሰር እንዲሁም ደግሞ ማለት ነው አፏ ላይም ራሱ ልብስ በመጠቅጠቅ ራሷን በራሷ እንግዲህ አስራ እንደዚህ ያደረገችኝ ሰላም ነች። አይሽ አይደለም ማዬ አንቺ በጣም ጥሩ ነች እንደዚህ ነች ትላላችሁ፣ ግን እሷ ደግሞ ከናንተ ፊት ለፊት ነው እንጂ የምታስመስለው በጣም ነው የምታሰቃየኝ፣ በጣም ነው የምታንገላተኝ። አይሽ አይደለም ማሚ በሩን ራሱ ቆልፈውብኝ ስልኬን ራሱ ዛብኝ ሄዳለች በማለት እንግዲህ እያንዳንዱን ነገር ለሮዚ እናት ትናገራለች ማለት ነው። ለዚህም ተዳርሰናል ማለት ነው። በጣም ነው የተደፋፈረችኝ ይች ልጅማ ከዚህ ቤትማ አታድራትም አሁኑኑ ከቤት ማስወጣት እያለች እንግዲህ ያው የሮዚ እናት እጅግ በጣም ስትፎክር ነበረ። እንዴት ከልጅ ላይ እንደዚህ አይነት ነገር ታደርጋለች? ማን ስለሆነች ነው እሷ እንደዚህ የምታደርገው? እያለች እጅግ በጣም ስትበሳጭ ነበረ። እንዲሁም ደግሞ ያው ናቲና እንዲሁም ሰላም አብረው ጊዜ ሲያሳልፉ ነበረ። ምክንያቱም እኔ ወደ ቤት እሄዳለሁኝ አንቺ ከናቲ ጋር ጥሩ ጊዜ አሳልፋችሁ መንጣት ትችላላችሁ በማለት እንግዲህ ሮዚ አስቀድማ ነበር የሄደችው ማለት ነው። እና በደሳት እናቷን ነበር ያገኘቻት እና እንዴት እንደዚህ ታደርጋለች? ልጅን እንዴት እንደዚህ ታደርጋለች? ከናንተ ለይቼ የማላያትን ማይካ ልጅን እንዴት እንደዚህ ሰላም ታንገላታታለች? እሷ ማን ስለሆነች ነው? ከቤት ውስጥ እኮ አስራት ሁሉን ነገር በቃ እንትን ብላት ራሱ አሁን መጥቼ እኮ ነው የፈተዋት። እንዴት እንደዚህ ታደርጋለች? ሰላም የት ነው ያለችው አሁን? በማለት እንግዲህ ያው የሮዚ እናት ሮዚን እየጠየቀቻት ነበር ማለት ነው። ሮዚ በጣም ነበር የተናደደችው በዚህ ሰሪዋና በዚህ አይነት ማለት ነው ተንኮል ስራዋ የምታውቃት ማይካን ጠርታት ነበረ። በቁጣ ነበር ስጠራት የነበረችው። ማይካም ቀጥታ ትመጣለች ማለት ነው። ሰላም ምንም ነገር አላደረገችሽም፣ ስለዚህ ያደረግሽውም ሆነ እንደዚህ የፈጠርሽው ራስሽ ሆን ብለሽ የፈጠርሽው ድራማ ነው እንጂ በምንም አይነት መልኩ እንደዛ አይነት ተንኮል ሰላም አታደርግብሽም። ለምንድን ነው የምትዋሽው? ለምንስ የሰው ታስጠቁር ያለሽ? ለምንድን ነው ማይካ ግን እንደዚህ ሁልጊዜ ጥፋተኝነት የምትሰሪው? በማለት እንግዲህ ማይካ ላይ እየጮኸች ነበረ ማለት ነው። እንዴ ሰላም ነች እንደዚህ ባክሽን ዝም በይ ሰላም አይደለችም በማለት አዎ ለእናንተ ጥሩ ትመስላችኋለች ግን እሷ ከጀርባ በጣም እባብ ነሽ በማለት እኔን በጣም ነው የምታንገላታኝ በማለት እንግዲህ የሮዚ እናትም ሮዚን በጣም ተቆጥታታለች። ከዚህ በላይ ልጅን እንድትናገሯት በፍጹም አልፈልግም። ሰላምም ወደ ቤት ስትመጣ አስወጣታለሁ ከቤት በማለት እጅግ በጣም እየተቆጣች እየደነፋች ነበረ። ማይካ በሁኔታው ሁሉ ማለት ነው ሀሳቧና እቅዷ ስለተሳካላት ያ ማለት እንግዲህ ናቲን ማለት ነው በማስፈራራት እንዲሁም ደግሞ ቤተሰብን አጠቃላይ ለፖሊስ አሳልፌ ይሰጣለሁ እናንተ ሰው ገላቸዋል በማለት እንግዲህ የውሸት ማስረጃ ስልኳ ላይ በመያዝ በሱ በማስፈራራት ነው ናታንን ለራሷ ማድረግ ያሰበችው የነበረው ማለት ነው። ግን ደግሞ ያ ነገር ሳይሳካላት ቀርቷል ማለት ነው። ናታንን እንዲያገባት ወይንም ደግሞ የምጠብቅበት ነገር ያንን ግለሰብ አስረው ነበረ። ያንን ግለሰብ እንግዲህ ከዛ ውስጥ ያወጡት ቅዱስና እንዲሁም ደግሞ ናታን ነው። ያ ነገር ከወጡ በኋላ እሷ ያሰበችውና ያቀደችው ነገር ያ ማለት እንግዲህ ማይካ ዛሬ ናታን ያገባኛል የኔና የኔ ብቻ ይሆናል በማለት በማስገደድ ማለት ነው እሷ ስለፈለገችው እሷ ስለወደደችው ብቻ የኔ ይሆናል ብላ ማለት ነው ያንን ነገር ሁሉ አድርጋ ነበር። ግን ደግሞ ያ ነገር ሳይሳካላት ስለቀረ አሁን ላይ ደግሞ እንደዚህ የጎዳችኝ እንደዚህ ያደረገችኝ ራሷ ሰላም ነች በማለት እንግዲህ የራሷን ጥፋት ወደ ሌላ ሰው በማድረግ ነገሮችን ለማሳመን ችላለች። በነገራችን ላይ የሮዛ እናት ራሷ አምናታለች ማለት ነው። እና የእናንተን ሴራ እኔ አላቅም እንዴ ነበር ስትል የነበረችው ማለት ነው። እና በስተመጨረሻም እንግዲህ ሰላምና ናታን ወደ ቤት ይመለሳሉ። ወደ ቤት በተመለሱበት ሰዓት ወይዘሮ ሜሮን እጅግ በጣም ነበር የተናደደችው። እንዴት ልጅን እንደዚህ ታደርጋታለሽ? እንዴትስ እንደዚህ ታሰቃያታለሽ? ለምንድን ነው ያሰርሻት? በማለት እንግዲህ ከዚህ በኋላ አንቺ ከዚህ ቤት ምንም አይነት የምትቀመጭበት ነገር የለም ከቤት ውጪ በማለት ያው ሰላምን ትናገራታለች። ሰላምም እሷ ምንም ነገር እንዳላደረገች እና ይህ ነገር ውሸቷን እንደሆነ ለማስረዳት ሞክራ ነበር። ማይካ ግን ስልኬን አንጪ፣ ስልኬን ራሱ ወስደሽብኝ አይደል እንዴ በማለት እንግዲህ ሮዚም ከሰላም ስልኩን ትይዝና ሮዚ ትይዘዋለች ማለት ነው። ከሮዚ እጅ
ትመነጭቅና እንዲሁም ደግሞ ወይዘሮ ሜሮን ለማይካ ስልኳን ትመልሳለች ማለት ነው። ከዚህ በላይ ልጅን ምንም ነገር እንድትናገሯት አልፈልግም፣ በቃ ተዋት ነው የምላችሁ በማለት በቁጣ ትናገርና ሰላም ደግሞ ልብስሽን አስተካከይና አሁኑን ከቤት ትወጫታለች በማለት እንግዲህ ያው ወይዘሮ ሜሮን ታስፈራራታለች ማለት ነው። ናታንም የትም አትሄድም ሰላም ለምንድን ነው የምትሄደው? አትወጣም በማለት እንግዲህ ናታንም ይናገራል ማለት ነው። ሲቀጥል ደግሞ ማይካ ቀጥታ ያው ወይዘሮ ሜሮን ጋር ከምትሰራበት ስራ ቦታ በመሄድ እማዬ ቆይ ግን ያቺ ልጅ ከቤት እንዳትወጣ የምትፈልግበት ምክንያት ምንድን ነው በማለት ጠይቃት ነበረ። በቃ ነገሮች እኮ አልሆኑም፣ አንቺም ራሽን ለመጠንቀቅ ሞክሪ፣ እሷም ደግሞ አስጠንቅቂያታለሁኝ፣ አንቺን ዘወር ብላ አታይሽም በማለት እንግዲህ ትናገራለች። እማዬ እኔ ግን እሷ ልጅ ከቤት ውስጥ እንድትቀመጥ በፍጹም አልፈልግም፣ ከቤት እንድትወጣ ነበር የምፈልገው፣ ግን ደግሞ ሁላችሁም ከሷ ጋር እየተተባበራችሁ ነው በማለት እንግዲህ ወይዘሮ ሜሮንን ትናገራታለች። ወይዘሮ ሜሮንም እኔ እንደዚህ አስቤ አይደለም ማይካ አላሰብኩም፣ አንቺ ግን ትኩረትሽን ማድረግ ያለብሽ ከናታንና ከናታን ብቻ ላይ ነው፣ እሱን ለራስሽ ለማድረግ እጥረት አድርጊ እንጂ ልጅቷን ለቀቅ አድርጊያት በማለት ትናገራታለች ማለት ነው። እና እማዬ እኔማ የቻልኩትን ነገር እያደረግኩ ነው፣ ግን ደግሞ ናታን ራሱ ዞር ብሎ እያየኝ አይደለም በማለት ያው ምክንያቷን እየደረደረች ትገኛለች ማለት ነው። አሁን ላይ እንግዲህ ማይካ ሰላም ተብየዋል ማለት ነው። የናታን ፍቅረኛ የሆነችውን ግን ደግሞ አታቅም። ያው ሰላምን ከዛ ቤት ለማስወጣት ነው እቅዷ። እንደዚህ አድርገሽኝማ ዝም አልልሽም እሰራልሻለሁ ስትለው የነበረችው ማይካ በስተመጨረሻው ማለት ነው እንግዲህ አሁን ላይ ሰላምን ሌባ ለማስመሰል እንግዲህ የራሷንም ወርቅም ሊሆን ይችላል አሊያም ደግሞ የወይዘሮ ሜሮን ወርቅ ሊሆን ይችላል አምታ ቦርሳዋ ውስጥ አስገብታለች ማለት ነው። ስለዚህ ሰላም ነው የሰረቀችው በማለት እሷን ሌባ በማስማልና እንዲሁም ደግሞ ከቤት እንድትባረር ስለፈለገች አሁን ላይ ቦርሳዋ ውስጥ ከተባታለች ማለት ነው። ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል ማለት ነው። በነገራችን ላይ ሮዚ ተከታታይ ድራማ ያው እንግዲህ ያው ቻናል ቀይረዋል ማለት ነው። ካባ ብላችሁ በአማርኛም በእንግሊዝኛም በጽፎ ይወጣላችኋል። ከዛ ላይ ታገኙታላችሁ ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። የሮዚ አፍቃሪ ቤተሰቦች የሆናችሁ እስኪ በኮሜንት እናያችሁ ለማለት ወዳለው መልካም ጊዜ ተመኘውላችሁ።